ራሴን በተለያዩ ነገሮች አስጨንቃለሁ መፍትሄ ካለ ወዬ በለኝ ብሎኛል። አታስብ ብራዘር። የምትፈሩ ሰዎች ካላችሁ አንድ ቆንጆ ነገር ወዬ እላችኋለሁ ማለት ነው። ወዬ ከማለቴ በፊት ግን ኮንቴንት ፎሎ ማድረጋችሁን አትርሱ። እንዲሁም ደግሞ ይህን ቪዲዮ ሪፖስት በማድረግ ለሚፈሩ ሰዎች መፍትሄ ሆናቸው ዘንድ ተባበሯቸው ማለት ነው። የመጀመሪያው ይህ ራሳችሁን ማስጨነቅ ምን ይባላል መሰላችሁ? ሰልፍ ኮንፊደንስ ማጣት ወይም ደግሞ ለራሳችሁ ያለውን ቫልዩ ዝቅ ስታረጉ ማለት ነው። ምክንያቱም ሁሌ እንደዚህ አይነት አስተሳሰብ ያላችሁ ሰዎች ሁሉም ሰው ሁለተኛ ሰው ይመስላችኋል፣ ሁሉም ሰው ትክክል ይመስላችኋል፣ ወይም ደግሞ የምታወሩትን ነገር ሁሌ የሚፈርዷችሁ ይመስላችኋል። ስለዚህ ይሄ ነገር ደግሞ ይፈጥርባችኋል ጀስት የሆነ ቦክስ ውስጥ ቁጭ ብላችሁ እንድትቀሩ ነው የሚያደርጋችሁ ማለት። ስለዚህ አውትሳይድ ዘ ቦክስ አስቡ፣ ወይም ደግሞ አውትሳይድ ዘ ቦክስ የሆነ ነገር ስሩ ሲባል ምን ማለት መሰላችሁ? ከሰው ጋር ኢንተራክት ስታረጉ ወይም ደግሞ ከሰው ጋር ስታወሩ መርሳት የሌለባችሁ ቤዚክ ሳይኮሎጂ ቲፖች አሉ። የመጀመሪያው ምን መሰላችሁ? ሁሌ የሚያወራው ሰው ከናንተ ውጪ ያለው በእናንተ ፊት ለመወደድ ብሎ ሌላ ማስክ ሊኖረው ይችላል። ምክንያቱም የሰው ልጅ ሁሌ እውነተኛውን ማንነት አያወጣም ማለት። ስለዚህ እናንተ የሚመቻችሁ ነገር ብቻ እየለየ ሊነግራችሁ ይችላል፣ ወይም ደግሞ እናንተ ሊያናደድ የሚችል ብቻ ነገር ካለ እነሱ ነገር እየመነጠረ ሊነግራችሁ ይችላል። ስለዚህ እናንተ ይህንን ሳይኮሎጂ አንደርስታንድ ካደረጋችሁ ሁሉም ሰው የሚያወራው ነገር እውነት ላይሆን ይችላል ብላችሁ መረዳት። ሁለተኛው ደግሞ የምታወሩትን ነገር ከሳቁባችሁ ከተሳለቁባችሁ ስድብም ኢቭን ከደረሰ ማለት ነው ያ እውነት የሐሳብ እውነትና ትክክለኛ ከሆነ you don't have to care just trust me ማለት ነው። ያወራችሁት ነገር እውነት መስሎ ከታያችሁና አግባብ ያለው ከሆነ ቀጥታ ለማንም ሰው ኬር መስጠት የለባችሁ። እናንተ ትክክል ከሆናችሁ እውነት ደግሞ ጊዜዋን ጠብቃ ትወጣለች አይደል? ስለዚህ let it be። ማንም ሰው ላፍ ቢያደርግ እንዲሁም ደግሞ አንግሪ ሆኖ ማይሆን ነገር ቢናገራችሁ just እናንተ ያንን ነገር ስቃችሁ ማለፍ መቻል አለባችሁ ማለት ነው። ሌላኛው ደግሞ ምንም አይነግራችሁ ቲፕ ምን መሰላችሁ? ከሰው ጋር ኢንተራክት ስታደርጉ ሁሌ የምታወሩት ነገር የሰው ልጅ አእምሮ ላይ ለትንሽ ሰከንድ ነው የሚቀመጠው። ምክንያቱም ለምሳሌ አሁን ካፌ ላይ ቁጭ ብላችሁ ከምትወዱት ሰው ጋር ቆንጆ ጊዜ ያሳልፋችሁ ይችላል፣ ወይም ደግሞ ከጓደኞቻችሁ ጋር ወይም ደግሞ ዴት ላይ ልትሆኑ ትችላላችሁ። የምታወሩት ነገር ቀጥታ እነሱ አእምሮ ውስጥ አስቀምጠውት ለአንድ ሰዓት ለሁለት ሰዓት የሚያስቡ ይመስላችኋል? አይመስላችሁ። ምክንያቱም ያላችሁበት ቦታ ላይ የሆነ የማይሆን አጋጣሚ ሊፈጠር ይችላል። ያንን ሀሳብ ሊረሱት ይችላሉ። እንዲሁም ደግሞ የራሳችሁ ሀሳብና ጭንቀት ካለባቸው እናንተን ንግግር ለተወሰነ ሰከንድ አስበውት ይረሱታል ማለት ነው። ስለዚህ ምንም ነገር ከማውራታችሁ በፊት የሰው ልጅ የማውራውን ነገር ሁሌ ላያስበው ይችላል። ያው ሰው እንዳትፈሩ፣ ሁላችሁም ጥሩ የሆነ ማንነት እንዲኖራችሁ ከፈለጋችሁ ደፋር መሆን ይችላል አለባችሁ።